100% የምናገረው ነገር ማለት ነው። እሱም በምንም ነገር ልታጠቋቁሩ አትችይም። ምክንያቱም ለውብዬ መጀመሪያ ጎኗ ሆኖ ሲንከባከባት የነበረ ልጅ እሷን እንደዚህ ያደርጋል ብለሽ የምታስቢ ከሆነ ይሄ የለሽም ማለት ነው። ቀላል ነበር ያየሁት ነው። እዛ ደረስኩ በኋላ ግን በጣም ከባድ ነው። አስቸጋሪ ሁኔታ ላይ ነው ያለችው። ዶክተሩም የግድያ ሙከራ ነው እና ዝም ብሎ ይሄን ነገር ባንዴ እንትን የምለው ነገር አለ ምናምን ብሎ ፖሊስ ምናምን መጥተው ምርመራ ምናምን አድርገዋል። ማለት ይችላል አንድ ነገር ትሆን ሙሉን ነው የማወጣው። ይህን ቪዲዮ ለሷ ብቻ ነው እንደምታየው አውቃለሁ። ምክንያቱም ምን ሙሉ መረጃ አለኝ። ውብዬ ብቻ የሆነ ነገር ትሆን አንድ ነገር ትሆን በቃ ሁሉን ነገር ነው የማደርገው። ማለት ያለኝ መረጃ አሳያችኋለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሁላችሁንም በቅድሚያ ሰላም እላለሁኝ። ዛሬ የመጣሁበት ጉዳይ በጣም ከባድ ጉዳይ ነው። ማለት በሰው በህይወት ነው ማለት ትችላላችሁ። አንድ ሰው በህይወት ባለበት አፋፍ ጉዳይ ምናምን ነገሮች ነው የመጣሁት። ስለ ውብዬ ማለት ነው። በጣም መጥፎ ሁኔታ ላይ ነች ያለችው። አስቸጋሪ ሁኔታ ላይ ነው ያለችው። ቤተሰብ ሁላችሁም መጀመሪያ ዱዓ እንድታደርጉላት እነግራችኋለሁ። ማለት ጸልዩላት፣ ሁላችሁም በየሃይማኖታችሁ ማለት ነው። በቃ አሁን ከሆስፒታል ነበር የመጣሁት። ቶፊቅም ጥሎኝ ከሄደ ዛሬ አይደለም ቆየት ብሏል። ምክንያቱም እሷን እየተከታተለ ነው። ያለችበት ሁኔታ በጣም አሳሳቢ ሁኔታ ነው። እኔም አሁን እነዛ መምጣቴ ነው ከሆስፒታል። በቃ ዶክተሩን ጠየቅ ነው ምናምን በቃ አሁን መናገር አልችልም ምናምን ብሎናል። ያው ሁሉን ነገር ለፈጣሪ ሰጥተነዋል። ዋናው የኔ ጥያቄ እቺ ልጅ ማን ይመረዛት? ማለት ከቤቷ መጥቶ ከራሷ ቤት ገብቶ ቶፊቅ እዚህ የወጣው ውብዬ ምግብ አትበላም ብላለች ናላት ተብሎ ነው የሄደው። እኔ ሲወጣ ውብዬ ምግብ አልበላለች በቃ እንጂ ቢያቅሚላ ብላት ብሎ ሄደ ቤት። አስባችሁታል? ተጠርቶ ማለት ነው። ሲሄድ እውነት ነው እየበላች አልነበረ ምግብ ለመናት ምናምን ነገር በቃ የሆነ ነገር በቃ ብይ ብሎ በግድ አስገደዳት ምናምን ነገር። ከዛ ምግቡ ስትበላ ምግቡ ተበክሏል ማለት መርዝ ተደርጎበታል። ሰውት ምን ያህል ብንጨክን ነው ከሷ ላይ ማለት እሷ ምን አይነት ሴት እንደሆነች ሁላችንም እናውቃለን ካሁን በፊት ማለት ነው። ለቤቷ ብላ ስትኖር ከአንዴ ሁለቴ ታግሳ ቤቶቿን በቃ ልጆቿን በቃ በደስታ ለማለፍ ብላ ሁሉን ነገር ትታ እየኖረች ግን ከአቅም በላይ ሲሆን ደግሞ አብዛኞቻችሁ ይሄን ነገር ታውቃላችሁ ብዬ አስባለሁ። ከአቅምሽ በላይ ከሆነ አንድ ነገር ምንም ማድረግ አትችይም። በቃ ብዙ ጠበቀች፣ ብዙ ታገሰች። በመጨረሻ ይኸውላችሁ አሁን ያለችበት ሆስፒታል። ቆይ እሺ እቺ ማን ነው የመረዛት? ቶፊቅ ምግቡ እኮ ተሰርቶ እኮ ነው የጠበቀው። አልበላም ተብሎ እኮ ነው አልበላም ብላለች ተብሎ እኮ ነው እሷ ጋር ሄደው። እሺ ልጅቱ ምን እያደረገች ነበር? በዛ ሰዓት ከእህቴ ጋር ይባላል ማለት ከእህቷ እንዴት ምን ልታደርግ ትመጣለች በዛ ሰዓት ማለት ነው? ሰራተኛዋ በቃ አላገኛትም ብላለች ብዬ እሱ ተቀመጭ ብላታለች። ሰራተኛዋና እሷ ልጅ ብቻ ናቸው እዛ ቤት ያሉት። ምግቡ የሆነ ነገር ካልተጨመረበት ውብዬ ዝም ብላ ብትታመም ኑሮ እሱ እንደዛ እንድትያረጋት ትታመም ነበር። ገባችሁ? ከትዳር ላይ ሌላ አግብተሃል ተብሎ ትታሰብ ያን ያሳብዳል ነበር። ግን ያንን ተቋቁማ ጀግና ሴት ስለሆነች አልፈዋለች። እሰቡት። ግን ዛሬ ያን አልሆንላችሁ ብሎ በምግብ ከቤቷ ድረስ መጥተው ማለት ነው። እኔ ከሆስፒታል ስመጣ አሁን የመጣሁበት ምክንያት ከሷ ጎን ብሆን ደስ ይለኝ ነበር። ማለት ቤታችን ከአሁን በፊት ከ3 ቀን ከ4 ቀን በፊት የምታውቋላችሁ አብዛኞቻችሁ
በጣም ብዙ ነገር ተዘርፈናል። በግምት እስከ 600-700 ሺህ ብር ተብሎ የተገመተ ንብረት ነው የተዘረፍነው። ቤታችን ፖሊሶች እንደዛ ነው የገመቱት። እንግዲህ እየፈለግን ነው እኛ የሚያቅማችንን ማለት ቶፊቅ ስንት ለፍቶበት በረሃ ለበረሃ ሂዶ በቃ ስንት በቃ ታውቁታላችሁ እናንተም በቃ የእሱን ዩቲዩብ ቻናል ስታዩ ከየት ተነስቶ እንደሆነ ዩቲዩብ ቻናል እዚህ የደረሰ ታውቃላችሁ። በቃ እንደዛ እየሆነ የሰራትን ካሜራ ማለት ያን ሳይቀር ተወስዶበታል። ሚዲያ ላይ ማውጣት አልፈለገም። ያው ቀላል ነገር ስለሆነ ለእናንተ ልንገራችሁ። እስከ ግማሽ ሚሊዮን ብር በላይ ነው እቃው ምናምን የሚያወጣው። ስራ ከወጣንበት ሰዓት ላይ ነበረ ቤታችን ሙሉ ለሙሉ ማለት ትችላላችሁ ተዘርፎ ምናምን ነገር የጠበቀና ያው ያን ስላለ ነው ወደዚህ የመጣሁት። ቶፊቅ ሰርቶ ነው የገዛሁት። ሰርቼ አገኘዋለሁ አልሐምዱሊላህ ብሎ ስቶሪ ነገር አድርጎ ነበር። አብዛኞቻችሁ አይታችሁታል ብዬ አስባለሁ። እና በቃ ውብዬ የሆነ ሁላችሁም በጸሎት እንድትረዷት እፈልጋለሁ። ያው እኔ እዚች የሆነች ትንሽዬ ስራ ስላለችኝ ወደዚህ የመጣሁት እንጂ ጎኗ ብሆን ደስ ይለኝ ነበረ። በቃ ዋናው ውስጣችን ይመን ለፈጣሪ እንሰጠዋለን ነገር። ያው ዩቲዩብ የሚሰለጥኑ ልጆች አላችሁ ታውቃላችሁ። ማለት የተመዘገባችሁ እናንተን ለማስመዝገብ ወይም ምዝገባ ላይ ምናምን ያለንበት ፕሮሰስ ምናምን ስላለ ነው። ዩቲዩብ ማለት እያሰለጠነ ነው፣ ስልጠና ላይ ነው ያለ ነው። ያው ብዙ ልጆች ያላችሁ አሁን መመዝገብ የጀመራችሁት በቅርቡ ዩቲዩብ ስልጠናው ይጀመራል። ያው መሰልጠን ምናምን የምትፈልጉ ካላችሁ አሁንም በዚህ መደወል ትችላላችሁ። እና በቃ ሁላችሁም ለውብዬ እንጸልይላት። ነገራችን ላይ ማለት ነው ዋናው ጥያቄ ይህን መርዝ ማን ይመርዛል? ማንስ ሊያደርገው ይችላል? ምን ቢጠላት ከልጆቿ እናት ላይ አያደርግም? አሁን ማለት የልጆቹ እናት እየዋናታ እንዴት ምንም ቢያደርግ ምንም ብታደርገው ምንም እሷን እንደዛ ሊያደርግ አይችልም። ያው በትንሹ ሁላችንም የምንጠረጥራቸው ሰዎች አሉ። ስላንቺ ልጅ ደግሞ ሙሉ መረጃ አለኝ። ማለት እቺ ላይ አንድ ነገር ትሆን ሙሉን ነው የማወጣው። ይህን ቪዲዮ ለሷ ብቻ ነው እንደምታየው አውቃለሁ። ምክንያቱም ምን ሙሉ መረጃ አለኝ። ውብዬ ብቻ የሆነ ነገር ትሆን አንድ ነገር ትሆን በቃ ሁሉን ነገር ነው የማደርገው። ማለት ያለኝ መረጃ አሳያቸዋለሁ፣ አወራዋለሁ። ያንቺም ህይወት የእሷ ህይወት ተበላሽቶ ያንቺ ዝም ብሎ በደስታ ትኖር። ምክንያቱም እሷ እኮ ምን አይነት ሴት እንደሆነ ታውቂያለሽ። ከትዳሯ ገባሽ እንጂ ከአንቺ ትዳር አልመጣችም። ሰራተኛውም የምታገዛትም ልጅ እንዴት እሷን እንዴት ብዬ ነው የምጠረጥራት? ማለት ከጣገቧ ያለች ሁሌ የምትሰራላት ልጅ ናት። በትንሹ ቢሆን ማንንም ማለፍ አንችልም። ዶክተሩም እንዳለን ብቻ አስቸጋሪ ሁኔታ ላይ ነው ያለችው ውብዬ። የሚያስቸግር ማለት ትችላላችሁ። በጣም በቃ ከተጎዳች በኋላ ነው የደረሳችሁት ነው ያለው። ጸልዩላት። ምንም ማድረግ አንችልም። ጥሩ ሴት ነበረች ብለን የምናልፋት ሴት አይደለችም። ነገራችን ላይ ፖሊስ ምናምን ገብቶበታል። በቃ ዶክተሩም የህግ አካል ካይገባበት ይህን ነገር በቀላሉ ማልፈው ነገር አይደለም ምናምን ብሎ ፖሊሶች መጥተው ምናምን ምርመራ አድርገው ነው ከዚያ የደረስኩት። ሲሄድ ምናምን ነገር በጣም አስቸጋሪ ሁኔታ ውስጥ ናት አሉንና እንደዛ ሲል እንደ ቀላል ነበር ያየሁት። እዛ ደረስኩ በኋላ ግን በጣም ከባድ አስቸጋሪ ሁኔታ ላይ ነው ያለችው እሷ ማለት ነው። በቃ ምን ልበላችሁ፣ አሁን ይህ ነገር እኮ ብቻ ምን እንደምናደርግ ሁላ እኮ ግራ ገባኝ። ምን እናድርግ? መፍትሄ ሁላ ጠፋኝ። በቃ እማወራው ሁላ ነገር ጠፋኝ። ምክንያቱም እቺ ሴትዮ አንድ ነገር ብትሆንስ ብዬ እያሰብኩ ነው። ብትሆንስ? ቆይ ምንድን ነው አሁን የሚፈጠረው? ምን አስበው ነው ማለት
እኔ እኮ ና ብላው ና ቶሎ ምግብ አልበላም ተብሎ እኮ ከቤት ሲወጣ እኮ ምናምን አይቼዋለሁ እኮ እንደዚህ ምናምን ስላላሰብኩ ነው። በቃ ና ምግብ አልበላ ብላለች ተብሎ ወደ ቤት ለምን መሄድ አስፈለገ? እሱን ሊያጠቋቁሩት ምናምን። ይሄ እንደዚህ ከሆነ አንቺ ራስሽን ታውቂያለሽ። የማደርገውን ራሴ ያሳይሻለሁ። 100% የምናገረው ነገር ማለት ነው። እሱም በምንም ነገር ልታጠቋቁሪ አልችልም። ምክንያቱም ለውብዬ መጀመሪያ ጎኗ ሆኖ ሲንከባከባት የነበረ ልጅ እሷን እንደዚህ ያደርጋል ብለሽ የምታስቢ ከሆነ ይሄ የለሽም ማለት ነው። ከባድ ነው። በቃ የመጨረሻ ቃሌን ነው የምነግርሽ ላንቺ። በቃ የፈለገው ይምጣ፣ ምንም ነገር ይምጣ፣ አልፋታሽም። ራስሽ ታውቂያለሽ። በቃ ከዚህ ና ተብሎ የሄደበትን ምክንያት ለምን እንዳስጠራሽው ምናምን ነገር እኔ ሁሉ ነገር አውቃለሁ። ሁሉ ነገር ተነግሮኛል። ገባሽ? እናቷ አልበላለች ብለሽም የነገርሽ እንዲመጣ ያስደረግሽውን ሰውዬ ከጎን ይሆኑልኛል። ብቻ ውብዬ ሰላም ትሁን እንጂ ካልሆነች ደግሞ እንተያያለን። ዋናው ነገር እሷ ሰላም ትሁን ማለት የእሷን ሰላም ነው የምንፈልገው። እንዲህ ብዬ የምለው ነገር የለም። የህግ አካል ገብቶበታል። የህግ አካሎች ሁሉን ነገር ይጨርሱት እነሱ። በቃ እሷ ሰላም ትሁን። የኔ መጀመሪያ ለእሷ ዶ አድርጉላት ሁላችሁም። በቃ ምን እንምላችሁ ሁላ እኮ ጠፋኝ። ምን ልበል? እቺ ልጅ እኮ ምን ሲያሴት ከእህትሽ ላይ ምን ብታያት ነው አንቺ የቤቷ ገብተሽ እንደዛ ልታደርግ የምችው? ብቻ ሁላችሁም ጸልዩላት። ሌላ ነገር የምለው ነገር የለም። ካልሆነ ደግሞ ቀጣይ ቪዲዮ ላይ እመጣለሁ። ሰላም ካልተፈጠረ ቀጣይ ቪዲዮ ላይ እመጣለሁ። የዛ ጊዜ ስመጣ ግን እዚህ ላይ የሆነ ነገር አድርጌ ነው የምመጣው። ራስሽ ታውቂያለሽ።